እንደገና ሄደን እንደ ኮምፒውተር አንዱ ብለን የማናስተካክለውን ነገር ሄደን እንደገና የማናስተካክለው ነገር ላይ አትጨነቁ። የታሪክ ሪሳይክል ቢን የለም ወይም ትራሽ የለም አውጥተን እንደገና የምናመጣበት የለም። እንደው ግን ይሄ አዝቶ መጨነቅ ራሱ ነገ ምንድን ነው የምበላው፣ የዛሬ ሳምንት ነው የምበላው፣ ምንድን ነው መሆነው፣ ይሄ እንደዚህ ነው እያሉ መጨነቅ ነገ በእግዚአብሔር እጅ ነው። እስኪመሩ አንዴ ሁላችሁ ነገሩ እንጂ በእግዚአብሔር እጅ ነው። እነዚህ ነው የምነግራቸው። እኔ አሁን ጣና ቂርቆስ ገዳም ነው የምሆነው። ነገ ምን እንደምሆን ኃጢአት ያልሰራን ሰው መሆን እንችላለን? አንችልም። ወይኔ እንዲህ ባላረግ ነው ምን ስል ነው ይሄን ያደረግኩት እንዲያው ምን እንደዚህ አይደለም የምንባለው። ይሄ የቃየል ጸጸት ነው፣ አይረባም። ይሄን የትምህርት መስክ ባልመርጠው ኖሮ እንትና የሚባል ሀገር ባልሄዱ ኖሮ እንደዚህ ብዬ ባልናገር ኖሮ ይሄ እዚህ እንደዚህ ባልከፍት ኖሮ በቃ ኖሮ ሆኗል። ያን ማስተካከል አይቻልም። ባህር ዳር ባልመጣ ኖሮ፣ አዲስ አበባ ባልመጣ ኖሮ፣ ጅማ ባልመጣ ኖሮ፣ መቀሌ ባልመጣ ኖሮ፣ አሜሪካ ባልመጣ ኖሮ፣ እንዲህ ያለ ነገር ባላደርግ ኖሮ ሆኗል። እሱ በቃ ስለሆነ ያንን የሆነ ታሪክ እየመዘዝ አትጨነቁ። ማስተካከል የማትችሉትን ትናንት ላይ አትጨነቁ። አገኘን በትከሻው የሚሸከም እረኛ ነው ያለው። በትከሻው ተሸክሞ የማልማን አንደኛ የሚታገዘን፣ ሁለተኛ ከፍ የሚያደርግ አምላክ። ቀድሞ ከነበርንበት ይልቅ ንስሐ ስንገባ ከፍ የሚያደርገን ጌታ ክርስቶስ ነው። በንስሐ ክርስቶስ ይቅር ይላችኋልና ይቅር አልባል ይሆን ብላችሁ አትጨነቁ። ይልቁስ ይቅር አይለኝም እያላችሁ በኃጢአት ላይ ኃጢአት አትጨነቁ። የማታስተካክሉት ነገር ላይ አትጨነቁ። ለምሳሌ ከእናንተ መካከል ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ሰው አለ ወይ አለ ጌታ። ነው ጊዜ አይንዶ ትንሽ አንድ ክንድ ሰው በቁመቴ ላይ አንድ ክንድ። አሁን አንድ ሴት ወንድ ልሁን አይሆንም። አንድ ወንድ እኔ ሴት ነው መሆን አይሆንም። ሴት መሆን ነበረብኝ ብለህ አትጨነቅ። ወንድ መሆን ነበረብኝ ብለህ አትጨነቅ። አጭር መሆን ፈልግ ነበር ብለህ አትጨነቅ። ረጅም መሆን ነበረብኝ ብለህ አትጨነቅ። ከንፈሬ ክርክም ያለ ወይም ደግሞ ሰፋ ያለ ወይም ወፈር ያለ ምናችን የተሰጠህን ነገር ይዘህ ኑር። የማታስተካክለው ነገር ላይ አትጨነቅ። ሌላ ደግሞ ለምሳሌ አንድ ሰው ድንግልናውን የሆነ ጊዜ አጣ። ያ ሰውዬ ድንግልናውን እንደገና ማስተካከል ይችላል አይችልም? ንገሩኝ። እነሱ ጉዳይ ላይ አትጨነቅ። ቀሪ ጊዜ ህይወት ክንመራል። በንስሐ ድንግል ሆኖ ቅዱስ ሆኖ መኖር ይቻላል። የሥጋውን ማህተም ግን ማስተካከል አይቻልም። ስለዚህ ማስተካከል ወይኔ ድንግል ሆኑ ወይኔ ባልጥሎ ነው ወይኔ ሆኑ አትበል። ያለፈ ነገር ላይ አይምሮህን አታድክም፣ አታሰቃየው። ወደፊት ነው ማሰብ። እንደገና ሄደን እንደ ኮምፒውተር አንዱ ብለን የማናስተካክለውን ነገር ሄደን እንደገና የማናስተካክለው ነገር ላይ አትጨነቁ። የታሪክ ሪሳይክል ቢን የለም ወይም ትራሽ የለም አውጥተን እንደገና የምናመጣበት የለም። እንደ ኮምፒውተር ፕሮግራም ያለፈ ነገር በቃ አልፏል፣ አይመጣም። እንደውም አንድ ጽሑፍ ሳነብ ያገኘሁት ነገር ሰዎች 48% ስለ ነገ በመጨነቅ 48% ነው የሚያሳልፉት። የሚያስቡት 10% ስለ ትናንት ይጨነቃሉ። እንዲህ ባለ ኑሮ እንትና የሚባል ጓደኛ ባይኖረኝ ኑሮ፣ ይሄን የትምህርት መስክ ባልመርጠው ኑሮ፣ እንትና የሚባል ሀገር ባልሄዱ ኖሮ፣ እንደዚህ ብዬ ባልናገር ኖሮ፣ ይሄ እዚህ እንደዚህ ባልከፍት ኖሮ፣ በቃ ኖሮ ሆኗል። ያን ማስተካከል አይቻልም። ባህር ዳር ባልመጣ ኖሮ፣ አዲስ አበባ ባልመጣ ኖሮ፣ ጅማ ባልመጣ ኖሮ፣ መቀሌ ባልመጣ ኖሮ፣ አሜሪካ ባልመጣ ኖሮ፣ እንዲህ ያለ ነገር ባላደርግ ኖሮ ሆኗል። እሱ በቃ ስለሆነ ያንን የሆነ ታሪክ እየመዘዝ አትጨነቁ። ማስተካከል የማትችሉትን ትናንት ላይ አትጨነቁ። ማስተካከል የምንችለው ማንን ነው? ዛሬን። እስኪ ዛሬን በሉ። ዛሬን ማስተካከል ይቻላል። ስለዚህ ስለ ትናንት አትጨነቁ። ከማን ጋር ነው የምኖረው?
የት ሀገር ነው የምኖረው? ሳረጅ ማን ይጦረኝ ይሆን? አንዳንዱ ደግሞ ከማን ጋር ምን አይነት ሚስት ምን አይነት ባል ምን ትስብሎ ነው። አንዳንዱ ደግሞ በጣም ከባሰበት ራኬን ምን አይነት ወጥ በላይ ሆኑ ነው የሚያስቡት። ማዳ ነው የሚሰራው ምን ተሰርቶ የሆነ ብሎ የሚጨንቀል ታውቃላችሁ አይደል? ፋሲካ ሊደርስ 30 ቀን ሲቀረው ቁርስ ስለሚበላው የወጥ አይነት ፓኬጅ የሚያወጣ ሰው እንዳለ እንደሚያቅድ ቁጭ ብሎ ከሚስቱ ጋር ግምት ነው ጥናት ያስፈልገዋል። ቁጭ ብሎ ከሚስቱ ጋር የዛሬ 3 ሳምንት ትንሣኤ ይሆናል አውቀሻል አይደል? አዎ በግ እናርዳለን እናሳ ከዛ በኋላ ቀደም ብለሽ አንቺ ትሰሪዋለሽ። ይሄ በጣም ከባድ ነገር ይሄ ከባድ በሽታ ነው ራሱ ይቻላል። ይሄ ከባድ ነገር አይደለም። አትጨነቁ። ይሄ አንዳንዱ ሰው እንደ ራት ብላ ሲባል በተለይ እንደ ሀብት ነካ ያደረገው ሰው ራት ደርሷል ብላ ሲባል ምን ሰርታችሁ እንደሆነ እና ድሮ አናውቅም እንዲያው አናውቅም እና ቅዱስ ዮሐንስ አፈወርቅ ምን ይላል መሰላችሁ? ምግብ አልበላህ ካለ ይላል ጾምህን ዋልና ሞክረው። ቅዱስ ዮሐንስ አፈወርቅ እኮ ነው አለበ እኔ እንደው ደግሞ እኮ ሆስፒታል ሄዶ እኮ ነው ዶክተር እኔ ምንም እንደው ምግብ ይሻይ እያለኝ አይደለም ሳያመው ነው ሳያመው እንደዚያ ቃል ይሄ ሰውዬ 2 ቀን ነው ጦሙን በደንብ አድርጎ ማሳደር። እዚያ በኋላ እንደው የሆነች አውሬ እንኳን አብሮ ጎርሶ ሲጥ ብትበይ ዝም ባይ ዝም ብለሽ ገብተሻል እንደሚል እርግጠኛ ነኝ እንደሚል ማለት ነው። ስለዚህ ይሄ ሁሉ የሚያመጣው ምንድን ነው? ጥጋብ ነው። በእርግጥ እንደው ዝም ብሎ ይኸውላችሁ ያገኛችሁን ሁሉ ጥረጉ አላልኩም። ሰው መቼም አዘጋጅቶ መብላት ነውር የለውም፣ እግዚአብሔር የሰጠን ነገር ነው። እንደው ግን ይሄ አዝቶ መጨነቅ ራሱ እንደው ነገ ምንድን ነው የምበላው፣ የዛሬ ሳምንት ነው የምበላው፣ ምንድን ነው የምሆነው፣ ይሄ እንደዚህ ነው እያሉ መጨነቅ ነገ በእግዚአብሔር እጅ ነው። እስኪ በሉ አንዴ ሁላችሁ ነገሩ እንጂ በእግዚአብሔር እጅ ነው። እነዚህ ነው የምነግራችሁ። እኔ አሁን ጣና ቂርቆስ ገዳም ነው የምሆነው፣ ነገ ምን እንደምሆን እግዚአብሔር ነው። እዚህ ጥለኝ እዚያ ይጥለኝ እሱ ያውቃል። የሰው ልጅ እንደ ዕቃ ነው መኖር ያለበት። ዕቃ ዝም ብሎ ይኖራል። እኛ በፈለግን ጊዜ አንድ ጊዜ ወደ ሳሎን እንወስደዋለን፣ አንድ ጊዜ ወደ መደርደሪያ እናደርገዋለን። እግዚአብሔር በፈለገ ጊዜ የሚያምርብን ቦታ ያስቀምጠን። እሱን አምነን ታዘን እንደምን እንደ ዕቃ እንኑር። ዝም ብሎ ቆላ ቢያኖረን ደጋ ቢያኖረን እሱ ያውቃል። እኛ የእሱ ዕቃዎች ነው፣ ልጆቹ ነን። ሕፃን ልጅ የት ላይ ሊቀመጥ እንደሚያምርበት እናትና አባት ያውቃሉ። እሱ ግን የሰዓቱን ብልጭት ታይቶ እምቢ ልጃው ዳር የሚቀመጥ ብሎ ልጅ እናቱ ታቅፋ ወስዳ መደብ ስታኖረው እሷ እንጨት ለቅማ ስትገባ ምድጃው አጠገብ ቁጭ ብሎ ስታገኘ እንደገና ወስዳ መደብ ላይ ስታስቀምጥ እሱ እግዚአብሔርና እኛ እንደ እናትና አባት እንዲህ ነው። እኛ ይህን የሚሻለን ስንል እግዚአብሔር ደግሞ ወስዶ አይህን የሚሻል ሲለን እኛ ደግሞ እዚህ ነው ስንል የምናየውን እያየን። ስለዚህ እግዚአብሔር ሰዎች ነገ ማን ይጦራችኋል? መድኃኒዓለም ያውቃል። ለነገ አትጨነቁ። ይሄ ማለት አታቅዱ ከማለት የተለየ ነው። ሳያቅዱ መኖር ዝርክርክነት ነው። ለ50 ዓመትም ለ100 ዓመትም ለ500 ዓመትም ይታቀዳል፣ እቅድ ይታቀዳል። ለነገ መጨነቅ ማለት ለነገ መኖር፣ ለነገ ማቀድ፣ ለነገ መስራት፣ ለነገ መዘጋጀት፣ ይሄማ የተቀደሰ ነው። ለነገ መጨነቅ ማለት ግን ምን ይሆን ገና ምን ይመጣ ይሆን ብሎ ምጥ መያዝና እንቅልፍ ማጣት የመጨረሻ። ስለዚህ ለነገ አትጨነቁ። የመጨረሻ 5ኛ የምነግራችሁ ኃጢአት ከሰራችሁ በኋላ ተናዘዙ እንጂ ይቅር ይለኝ ይሆን ብላችሁ አትጨነቁ። እየሰማችሁ ነው? አዎ ኃጢአት ከሰራችሁ እውነቴን ነው። ኃጢአት ከሰራችሁ አንደኛ እንዳንሰራ የቻልነውን እናደርጋለን። ከሰራ ምን ማድረግ ነው ያለብን? ምን ማድረግ ነው ያለብን? ኃጢአት ያልሰራን ሰው መሆን እንችላለን?
አንችልም። ወይኔ እንዲህ ባላደርግ ነው፣ ምን ስል ነው ይሄን ያደረግኩት? እንደው ምን እንደዚህ አይደለም የሚባለው። ይሄ የቃየል ጸጸት ነው፣ አይረባም። ምን ነው የሚባለው? የሉቃስ ወንጌል ምዕራፍ 15 ላይ ያለውን ነው የሚጠቅሰው። በቃ እትነሳ ወሐውር ቤተ አወይ ወእብሎ ለአወይ አባ አበዝኩ በሰማይኒ ወበምድርኒ ወበቅድሜከ እይደለወኒ እሰማይ ወደቀ አላ ረሴኒ አሐዱ ማንገጭ። በቃ ተነስቼ ወደ አባቴ ቤት እሄዳለሁ። እስኪ በሉላችሁ አባቴንም እንዲህ ይለዋለሁ፣ በሰማይና በምድር በደልኩ፣ በፊትህ በደልኩ፣ ልጅ ልባል አይገባኝም፣ ከባሮች እንዳንዱ ቁጠረኝ። በቃ እንደዚህ ኃጢአት የሰራ ሰው ወደ አባቴ ቤት እሄዳለሁ እንጂ ኃጢአቱን እያመሰለሰለ እንቅልፍ አጥቶ ተሰቃይቶ ሲኖር ተስፋ በመቁረጥ ይወስደዋል። የኃጢአት ራስ ተስፋ መቁረጥ ነው ይላሉ አባቶች። ተስፋ የቆረጠ ሰው ሌላ ኃጢአት ይጨምራል። የፈለገ ግን የረከሰ ጉድጓድ ውስጥ ብኖር ተመልሼ ወደ አባቴ ቤት እሄዳለሁ። እግዚአብሔር ደግሞ ይቅር ሊለን የታመነ አምላክ ነው። አግኝቶን ነው ይደንነት ነው። እንደሱ ያለ ቸር በጉ እንኳን ወደ በረቱ መጥቶለት እሱ በግ ፍለጋ የሚወጣ አርበኛል እንደ ክርስቶስ ሲያገኝም እኮ እየደበደበ ለምን ጠፋሽ አንቺ በግ ብሎ እየገረፈ የሚወስድ አይደለም። ወሶ በረከበው ጾሮት ለምትከፍ ሲያገኘን በትከሻው የሚሸከም እረኛ ነው ያለው። በትከሻው ተሸክሞ የማንማን አንደኛ የሚታገዘን፣ ሁለተኛ ከፍ የሚያደርግ አምላክ። ቀድሞ ከነበርንበት ይልቅ ንስሐ ስንገባ ከፍ የሚያደርገን ጌታ ክርስቶስ ነው። በንስሐ ይቅር ተብዬ ይሁን። አሁን አንዳንዶቻችሁ ንስሐ ገብታችሁም ይቅር እርግጠኞች አይደላችሁ። ከከተማ ቄስ ከተናዘዛችሁ እንደገና ከገዳም ደግሞ ትናዘዛላችሁ። ለምን? ኃጢአቴ ብዙ ነው ይቅር ያልተባልኩ ይመስለኛል። ይኸውላችሁ የገጠሩ ይሄ ቡታንታ ያደረገው ቄስ ይስጣችሁ። ከተማ ላይ ያለው ሱሪ የለበሰው ይስጣችሁ። ቀጠን ያለ ቄስ ይስጣችሁ። ቦርጭ ያለው ቄስ ይስጣችሁ። እንግዲህ ከተማ ያለ መነኩሴ ይስጣችሁ። በረሃ ያለ ይስጣችሁ። በደንብ የሚበላ ቄስ ይስጣችሁ። ትንንሽ የሚበላ ይስጣችሁ። ኃጢአታችን የሚቅር የሚለን ማን ነው? መድኃኔዓለም በሉ። ቄሱ ነው መድኃኔዓለም ነው። አዎ። ስለዚህ ይቅር አልተባልኩም ለምን ትላላችሁ? ክርስቶስ ምንድን ነው ያለ? የተጠማ ቢኖር ወደ እኔ ይምጣ። እስኪ በሉ ወደ የተጠማ ቢኖር በሉ ወደ እኔ። ያ ማለት እኔ ምንድን ነኝ ማለቱ ነው። ውሃ በሉ እንጂ ውሃ ውስጥ የተጣለ ደብዳቤ መልሶ ይነበባል? ስለዚህ ክርስቶስ ውስጥ የጣልነው ዕዳችን መልሶ አይነበብም። ጌታችን ኢየሱስ ክርስቶስ የምህረት ውሃ ነው። እሱ ላይ የወረወርነው የዕዳ ደብዳቤ ማንም አንስቶ ማንበብ አይችልም። መልሰን አንጠየቅም። ጌታችን ኢየሱስ ክርስቶስ የነፍሳችን በረሃ የሚያረሰርሰው ፍሬ እንድታፈራ የሚያደርጋት የሕይወት ውሃ ነው። ወደ እሱ ከመጣ አትጨነቁ ያለን እኮ ዝም ብሎ አይደለም። እኔ አትጨነቁ ብዬ የምሰጠው የለም። ክርስቶስ ግን አትጨነቁ የሚለን ራሱ መፍትሄ ስለሆነ እንደ መድኃኔዓለም ያለ የለም። ጸልዩ፣ አንኳኩ ይከፍትላችኋል። ሩቅ አምላክ አይደለም፣ ቸርና ቅርብ አባት ነው። አማኑኤል አይደል ስሙ? አማኑኤል ማለት ነው እግዚአብሔር ከማን ጋር ማለት ነው? ከእኛ ጋር። ጌታችን ኢየሱስ ክርስቶስ እኮ አምላካችን ነው፣ መልሶስ ወንድማችን ነው። ለምን? የማንን ሥጋ ነው የለበሰው? የእኛን ሥጋ። ዘመዳችን ነው፣ የእኛን ሥጋ ለብሷል። አምላካችን ደግሞ ነው፣ አባታችን ነው። በጥምቀት ወልዶ ሩቅ አይደለም። እንደሆነ ባለስልጣን ራቅ ብሎ እንደው እንደዚህ ደጅ ጸንታችሁ ወረፋ አስጠብቆ የሚገኝ አይደለም። እቤታችሁ ጠርታችሁት የሚገኝ ቸር አባት። እንደዛ ስለሆነ ኃጢአት የሰራችሁ ሁሉ ክርስቶስ ይቅር ይላችኋልና ይቅር አልባል ይሆን ብላችሁ አትጨነቁ። ይልቁስ ይቅር አይለኝም እያላችሁ በኃጢአት ላይ ኃጢአት አትጨምሩ። ይቅር ባይ አምላካችን ማንም ገብቶ ቢታጠብበት የማይደፈርስ የጠራ ውሃ መድኃኔዓለም ሁላችንንም ያንጻል። አትጨነቁ። ወስብሐት ለእግዚአብሔር።